እሺ አሁን የደረሱኝ በርካታ መረጃዎች አሉ። እነዚህ መረጃዎች እንዲደርሳችሁ ላይክ፣ ሼር እና ሰብስክራይብ አድርጉልን። በቀጥታ ወደ መረጃው ልውሰዳችሁ። በርካታ ናቸው። ህወሓት ወደ ትጥቅ ትግል እየገባ ይገኛል። በራያም ተቃውሞ ተቀስቅሷል። እንደዚሁም የጌታቸው ረዳም ፓርቲ ለምርጫ ቦርድ ጥያቄ አቅርቧል። እንደዚሁም ሰባት ስለ ከአሁን ቀደም ስለተከሰከሰው አውሮፕላን የሚነግራቸው ይሆናል። በርካታ መረጃዎች አሉ። ከወደዳችሁት መረጃውን ላይክ፣ ሼር፣ ሰብስክራይብ ታደርጉልን እንወዳለን። በቀጥታ ወደ መረጃው ልውሰዳችሁ። የህወሓት ወደ ትጥቅ ትግል እየገባ መሆን እየተገለጸ ይገኛል። ህወሓት የትጥቅ ትግል እንደገጠመው ነው እንግዲህ መረጃዎች የሚያመለክቱት ማለት ነው። የህወሓት የትጥቅ ትግል የገጠመው ደግሞ በራሱ በአባላቶቹ እንደሆነ ተገልጿል። በቲዲኤፍ በሚባለው እና እንደዚሁም በትግራይ ክልል ባሉ ወጣቶችም እንደሆነ ነው እንግዲህ የተገለጸው። ህወሓት እንግዲህ ከ50 ዓመት በላይ ያገለገለ ድርጅት ታላቅ ድርጅት እንደሆነ ይታወቃል። አሁን ግን በገዛ በራሱ ተቃውሞ እንደደረሰበት ነው። ወደ አፋር በረሃ በመግባት እንግዲህ ህወሓትን ለመታገል በርካታ ወጣቶች የትጥቅ ትግል እናደርጋለን ሲሉ ገልጸዋል። ይህም በዋናነት መነሻ እንግዲህ እነ ደብረጽዮን በተከታታይ የሚያወጡት መግለጫ እና እንደዚሁም በፌዴራል መንግስቱ መሰረዙን ተከትሎ አንዳንድ ውዝግቦች ተነስተዋል። በዚህም ይመስላል እንግዲህ በርካታ ወጣቶች ህወሓትን ለመዋጋት ማቀዳቸው እየተነገረ ይገኛል። ህወሓት በራሱ ሰዎች እንግዲህ ችግር ውስጥ መግባቱ ነው የተነገረው። በመቀጠልም በዚሁ ተያይዞ የምናቀርብላችሁ መረጃ በራያ ክልል በራያ አላማጣ አካባቢ በራያ ደቡባዊ ዞን ማለት ነው ከባድ የሆነ ተቃውሞ ተቀስቅሷል። እንግዲህ በራያ የተሰማው ተቃውሞ ደብረጽዮን በራያ ያለውን አስተዳደር አፈርሳለሁ ብለው መግለጫ ወጥተው ነበረ። ነገር ግን በዚህ የተነሳ እንግዲህ በራያ ከበድ ያለ ተቃውሞ ተቀስቅሷል። ከትናንትና ጀምሮ በደቡባዊ ትግራይ እንግዲህ በርካታ ውዝግቦች የተነሱ ይገኛሉ። እስከ 3 ቀን ድረስ እስካሁንም ተቃውሟቸው እንደቀጠለ ይገኛል። እንግዲህ ጀነራል ታደሰ ወረደም እንግዲህ አስቸኳይ ስብሰባ በመጥራት ስለ ጉዳዩ እዛ አካባቢ ያሉትን አመራሮች በመሰብሰብ ውይይት እያደረጉ ይገኛሉ። በእነሱም እንዳሉት ከሆነ እንግዲህ በእንደዚህ ያለ ሁኔታ እርስ በርሳችን ላይ በመነሳሳት ይሄ አስቸጋሪ ሁኔታ መቀረፍ አለበት ሲሉ ነው እንግዲህ የገለጹት። ቀጣይ መረጃ ስንወስዳችሁ ደግሞ በዚህ ዓመት የውጭ ባንኮች ወደ ሀገር ውስጥ እንደሚገቡ መረጃዎች እየገለጹ ይገኛሉ። አይኤምኤፍ ብድር ያገኘው የኢትዮጵያ መንግስት የውጭ ባንኮችን ወደ ሀገር ውስጥ እንዲገቡ የሚፈቅድ ስምምነት ነበረው። በዚህም ስምምነት እንግዲህ የውጭ ባንኮች ወደ ሀገር ውስጥ ለመጀመሪያ ጊዜ ሀገር ውስጥ ገብተው አያውቁም። ነገር ግን አሁን ለመጀመሪያ ጊዜ የውጭ ባንኮች ወደ ሀገር ውስጥ እንደሚገቡ እየተነገረ ይገኛል። የኢትዮጵያ መንግስት በዓለም አቀፍ አበዳሪ በኩል ጫና ምክንያት የውጭ ባንኮች ወደ ሀገር ውስጥ እንዲገቡ ማድረጉ ነው እንግዲህ የተወሰነው። በቅርቡም እንግዲህ ስራ እንደሚጀምሩ እና እስካሁንም የተለያዩ ጉዳዮች እንዲመቻችላቸው እየተደረገ እንደሆነ እንዲሁም ከአሁን ቀደም እንደምናስታውሰው በውጭ ሀገር ብር ሀገር ውስጥ መገበያየት እንደሚቻል መፈቀዱም የዚህ አንዱ ማሳያ ነው። እሺ ቀጣይ መረጃ የነ ጌታቸው ፓርቲ ለምርጫ ቦርድ ጊዜያዊ እውቅና እንዲሰጠው ጥያቄ ማቅረቡ ነው የተገለጸው። የነ ጌታቸው ረዳ ፓርቲ እንግዲህ ለብሔራዊ ምርጫ ቦርድ እውቅና እንዲሰጠው ጥያቄ አቅርቧል። ይህም ጥያቄው ምንድነው? ለጊዜያዊ እውቅና ተሰጥቶን ለምርጫ እንድንወዳደር የሚል ነው። ፓርቲው ለቀጣይ ምርጫ እንደሚዘጋጅና ለመወዳደርም የተለያዩ ጉዳዮችን እያስተካከለ እንደሆነ ነው። የክልሉን ወክሎ ለመወዳደርም እንግዲህ ዝግጅት ላይ ያለው የጌታቸው ፓርቲ ትግራይ ሊበራል ዲሞክራቲክ ፓርቲ ይባላል። በጌታቸው ረዳ በዋናነት የተመሰረተ ነው። ይህ ፓርቲ እንግዲህ አዲስ ይሄ የትግራይ ክልል ፓርቲ ማለት ነው። በጌታቸው ረዳ በዋናነት በኃላፊነት ፕሬዚዳንት ሆነው እያገለገሉ ያሉት ጌታቸው ረዳ ናቸው። ሌሎችም አሉ፣ ነገር ግን በዋናነት ጌታቸው ረዳ ናቸው። ስለዚህ ይሄ በጊዜያዊ አስተዳደር ነው እንግዲህ ማለት ነው። በጊዜያዊ አስተዳደሩ በነበሩት ጌታቸው ረዳ እና የፕሪቶሪያው ስምምነትም ከጊዜያዊ አስተዳደሩ ጋር ይሆናል የሚል አንድምታ ያለው ውሳኔ እንዳላቸው ነው እንግዲህ። ምክንያቱም ህወሓት ስለተሰረዘ የፕሪቶሪያው ስምምነት በጊዜያዊ አስተዳደሩ በኩል ይሆናል። ይህንንም ለማድረግ እንግዲህ ምርጫ ቦርድ ፈቃድ እንዲሰጣቸው ይጠይቁ ይገኛል። ቀጣይ መረጃ ስንወስዳችሁ ደግሞ የቦይንግ ክስ ሊሰረዝ መሆኑ እየተነገረ ይገኛል። የአሜሪካው አቃቢ ህግ ነው ይህንን ያሳወቀው። ክሱን ውድቅ ለማድረግም እንግዲህ የአሜሪካው አቃቢ እየሰራ ይገኛል። በስምምነት አድርጎ ለካሳ ለማድረግ እንደተስማማ ነው እንግዲህ የገለጸው።